ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? እኔ እግዚአብሔር ይመስገን ሰላም ነኝ። ቤተሰቦች እንዴት ናችሁ? የምወዳችሁ የማከብራችሁ የማትወዱኝም የማታከብሩኝም ሁላችሁም ሰላማችሁ ይብዛ በያላችሁበት ብያለሁ። እንዴት ናችሁ? ሁሉ ሰላም፣ ስራ፣ ጤና ሁሉ መልካም። ሰላማችሁ ይብዛል። ይኸው እኛ ቀን ቀን ጥግረራ እንውላለን። ማታ ደግሞ አንዳንድ ጊዜ ማለት ነው እንደዚህ ወክ እናደርጋለን በመኪና። በእግር አይደለም በመኪና ነው ወክ የሚደረገው እዚህ ሀገር። እናማ እንደዚህ ነው እላችኋለሁ። ይኸው ዛሬ የሆነ ቦታ እየሄድኩ ነበር። ይሄን ይመስላላችኋለሁ። ይህ አጋጣሚ መቼስ የዘመኑ ሰው መቼስ ምን ነበር አሁን ሚዲያ ተጠቃሚ ሰው ሲጠፋ በሎኬሽን ምናምን ነው መሰለኝ የሚፈልገው እና ሎኬሽን ምናምን አያስፈልግም። ይኸው በቀጥታ አሳየኋችሁ ሰፈራችን ማለት ነው። ጠፋባችሁ እንኳን ሎኬሽን አያስፈልግም። የዚህ ሰፈር ነው ያለው ታያችሁታ። እዚህ እዚህ እና እንዴት ናችሁ? ለቤተሰቦች ሁሉ ሰላም ነው? ምን ብዬ ጀምር? ቤተሰብ እና ምንድነው እየሆነ ያለው? ዩቲዩብ ማለት ምንድነው? ለምንድነውስ የመጣ? እንዴት ነውስ መሰራት ያለበት? ቆይ ምንድነው እየተካሄደ ያለው? እኔማ ላይ ጉድ እግዚአብሔርን ወደ ቁም ነገሩ ልግባ። ቀልዱ ልተውና ማለት ነው። ጉድ አላይም ላይ እወጣለሁ 4 ሰዓት ተኩል የሚሆን 10 ሰዓት ማለት ነው። ዙሮ በዚህ 10 ተኩል የሚሆን እንወጣለሁ። ማየት ያለብኝን ስልኬን ከፍታለሁ። አለቀ። ከዛ በኋላ ስራዬን ሰርቼ ለጥ ነው መተኛት ነው። ላይቭ ምናምን አልገባም እዛ በኋላ ማንም ይሆን ነው። እና ትናንትና ዛሬ የሆነ አጋጣሚ ስልኬን እንትን እንዳልኩት ዩቲዩብ ላይ እንዳለው ላይቭ መጣልኝና መግባት ነው። ከዛ ወይኔ 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 እኔማ ሲወራ ለምንድነው ሰዓት አልሞላላቸው ብሎኝ እዛው ነው ቁጭ ብለው የሚያድሩት ምናምን ሲሉ ሲያሳዝኑ ሲሞላ ይሙላ ምን የኔ ያክል እያልኩ እላለሁ። እና አሁንም ገብቻለሁ። ሰዓት ለመሙላት የግድ መበለቃቀጥ አለ አሉና ራቁታቸውን ምናምን እንጦት እያሳዩ ምናምን ፈጣሪ ወይ ትዕግስት። ኧረ ምን ጉድ ነው? ምን ጉድ ነው? ኧረ ምን ጉድ ነው? እግዚአብሔርን ጥርሴ ይርገፍ። ምንም አያስቅም። እውነት በጣም ነው የሚያናድደው። ኧረ ምን ጉድ ነው? ሰዓቱ ባይሞላስ ቢቀርስ ጊፍት ባይሰጥ ቢቀርስ በአደባባይ ገላን እያሳዩ ገላን እየሸጡ ሴተኛ ዳሪ በላይቭ ሴተኛ ዳሪ። ኧረ ጉድ! ኧረ ጉድ! ኧረ ጉድ! ኧረ ጉድ! እስኪ ድሮዎቹን ዩቱበሮች ማለት ነው ገብታችሁ እስኪ ላይቫቸውንም ሆነ ቪዲዮአቸውን እስኪ ቤተሰብ። ኧረ ተው ክብር ይኖራችሁ፣ ለራሳችሁ ክብር ይኖራችሁ። ቅድሚያ ለራስ ክብር ሲኖር ለሰውም ክብር ይኖራቸዋል። ኧረ ተው እግዚአብሔርን በጣም ያሳፍራል። አሳፋሪ ትውልድ፣ አሳፋሪ ዘመን። ምን አይነት ጊዜ ምን አይነት ዘመን እንደደረስን አላውቅም። እግዚአብሔርን በጣም ነው የሚያሳዝነው። እኔ አይቼ አላውቅም እግዚአብሔርን። ከመሸ በኋላ እኔ ላይ ማንም ይግባ ሰብስክራይብ ያደረኳቸውን ሰዎች ምን አይሆኑ አልገባም። እኔ ላይ ከወጣሁ በኋላ አለቀ። እና ዛሬ አጋጣሚ ስገባ ያለው አንደኛዋ ደግሞ ላይክ ያደረኳት ቤተሰቤ ናት እኮ እግዚአብሔርን። ሰዓት ለመሙላት ሲባል ራቁትን አሁን ይህን ቤተሰብ ሲያይ ራሷን ማለት ነው ይሄ ሰዓት የሚባለው ነገር ከሞላ በኋላ ላይቭ ድራማን ዙራ ስታዩ ምንድነው የምትሆነው? ራቁቷን በሏት እግዚአብሔርን ራቁቷን። ስክሪንሾት ራሷ አንስቻለሁ እግዚአብሔርን ነው የምላችሁ። እና ራቁቷን ጡት የለ ምን የለ ምን የለ ምን የለ ምን የለ። ላይኩ ራሱ እውነትም እንደተባለው ለኬ እንደዚህ ነው ሰው የሚወደውና ላይኩ ራሱ ላይ ደርሷል። ትመለካከታለች እንዳለ በቃ የሚጻፈው ኮመንት ምናምን ራሱ አረበኛ ይበዛል በነገራችን ላይ። እና እኔ እንጃ ሰቀጠጠችኝ እግዚአብሔር። ወይኔ ደግሞ እኮ ህፃን አሽከር ነገር አይደለችም፣ ትልቅ በሳል ናት። እና እንደዚህ መሆኑ ጥሩ ነው። ለዚህ ነው ዩቲዩብ በቃ ሰዓት ለመሙላት እንደዚህ
አደባባይ ገላን ማሳየት ነው። እንደዚህ ነው ጊፍት ለመቀበል። ሳትቀበሉት ቢቀር ምን ጠንቀር ብሎ ለምን አይቀርም? አይደለም ጊፍት አይደለም ሰዓት ለምን የቱ ክርችም አይልም? እግዚአብሔርን እንዴ ይሄን ያክል መውረድ ምን ይሉታል? ኧረ እግዚአብሔርን ክብር ይኑራችሁ፣ ለራሳችሁ ክብራችሁን ጠብቁ። ይሄው በቃ አደባባይ ላይ ትወጣላችሁ፣ ትመለቃቀጣላችሁ፣ ከዛ ስክሪንሾት ትነሳላችሁ፣ ቪዲዮ ይያዛል። እዛ ራሳችሁን ስታውቁ ይሄ ሰዓትም እንደተባለው ይሞላል። ልብ ስትገዙ ከዛ በኋላ ይህን ትረሱታላችሁ፣ አሁን ያሳልፋችሁት እና ግን የማይረሳ ቪዲዮ አለ። ካሜራ እድሜ ቴክኖሎጂ አሁን ሁሉም ስክሪንሾት እያደረገ ነው የሚያስቀምጥ እና ያኔ ያቺ ስትለቀቅባቸው ያዙ ልቀቁኝ ራሴን ላጠፋ ነው። ይኸው አሁን ራሳቸውን እያጠፉ ያሉ የሆነ ነገር ሰው ድረስልኝ እያሉ ያሉ ሰዎች ልክ እንዳሁኑ ነው አጀማመራቸው እኮ። ላይቭ ላይ ይገባሉ፣ የሆነ ያልሆነውን ይላሉ፣ ከዛ በኋላ ራሳቸውን ያጠፋሉ። እናንተም ነገ ተረኞች ናችሁ። በሙሉ ዋፌን ነው የምናገረው፣ ዋፌን ሞልቼ እግዚአብሔርን በጣም ነው የምታሳፍሩት። በጣም እናንተ ጋር ተደምረን ሴት ስንባል ቶ ገደል ግቡ። እሺ አፈር ብሉ፣ እግዚአብሔርን አፈር ብሉ። እናንተም ሴት አይደላችሁም። እናንተ ስሙን ብቻ ነው የያዛችሁት እንጂ ትክክለኛ ሴት አይደለም። ትክክለኛ ሴት ክብሯን የጠበቀች ራሷን ጠብቃ ሰውንም የምታከብር ናት። እንደናንተ በአደባባይ የተንዘላዘሉ ራቁትን በአደባባይ ማለት ነው። ለዛው በአደባባይ ገላሽን ማሳየት እንደዚህ በአደባባይ ይሄ ነው ባል የምታገቢው? እንደዚህ ነው? የስንት ነሽ? ኧረ ጌታ ድፍት ያድርጋችሁ። እግዚአብሔርን ምለው ሁላ ጠፋብኝ። ድፍት ያድርጋችሁ። እውነት ድፍት ሳትበሉት ተደፉ። ይሄ ላይ 4 ሻወር ለመሙላት እየተንዘላዘልሽ ራቆትሽን መልቅጥቅጥቅጥ እያልሽ የምትወጪው ነገርስ እና በዛት ማለት ነው። ላይ በራ ሰዓት የሞላላችሁ ሴቶች ራሱ ማለት ነው። እግዚአብሔርን ቢደርሳችሁ ግን አታዩትም። እንደዚህ አይነት ቦታ አትገኙም። እዛ የምትገኙበት ሌላ ቦታ ነው የምትገኙ። እናንተን እንኳን አንድ ቀን አሳጣችኋለሁ። እሺ አሳጣሻለሁ ሁልሽም ማለት ነው። ምን አባቱ ይዘጋስ? ዝግት ያደርጋችሁ። እናንተንም ለማየት አልችልም። ከተዘጋ አረፍኩ። እግዚአብሔርን ያለቻችሁን ነገር ለማሳየት ውጥር 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 የምትሉ ሴቶችም አላችሁ። ውጥር ወይኔ ካሜራው ሲከፈት ማለት ነው እራሳችሁ ያለቻችሁ ነገር ለማሳየት ውጥር ጥር 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 የምታደርጉ ግን እኮ ምንም የላችሁም። ሊፍተር ነው ይሄ። ምንድን ነው የሚባለው? ሊፍተር። አዎ ሊፍተር ነው እሱ ነው። ምንም የላችሁም። እስኪ እንገራ ዝም ብላችሁ ወጡና እንያችሁ። አንጉማሬ ፊቱላ እግዚአብሔርን ቱ ያፈርኩ። ምን ነው ሸዋ እና ስርዓት ያዙ። እነሽ ገርማሜ ስርዓታችን ያዙ። አትገለባበጡ። ራቁታችሁን አትውጡ። በትውልድ የሚጠቅም ነገር ስሩ። አሁን ይሄን እያየ ምን ይሆን ትውልዱስ? ምን ይሆን? ኪሳራዎች፣ እናንተ ኪሳራዎች አከሰራችሁና እናንተን እያየን ደግሞ ግቡ ኑ ቋሚ ቤተሰብ እንሆን ምናምን የሚቆም ይቆምብሽ። እሺ የሚቆም ይቆምባችሁ። እናንተ ጋር ቆሚ ቤተሰብ ሆነን ምን እንድንማር? እኛም ነገር ራቁታችን ለመንጣት ድፍት ያደርጋችሁ ጌታ፣ ድፍት ያደርጋችሁ እግዚአብሔርን። ነው እንዲሁ ቢደርስ በእኔ እንትን እንዴት እንደምላችሁ የነበር ግን አይደርስም። የኔ ማሽከር ነኝ።